የሙት ባህር መራራ ውሃ ከቋጥኞች ጋር በሚጋጭበት የይሁዳ ምድረ በዳ ስለ ኢየሱስና ስለ ሐዋርያቱ እንዲረሳ የተፈለገው ምንድን ነው? በብራናና በነሐስ የተጻፉትን መንፈሳዊ ቃላት በቀለም የተቀረጹ ትንቢቶችን መደበቅ ለምን አስፈለገ? ለዘላለም ጠፍቶ እንዲቀር የፈለገውስ ማን ነው? በተረሱ ሰዎች የተጻፈ በረሃው ግን እያስታወሰ ያቆየው ይህ የሙት ባህር ጥቅሎች ታሪክ ነው። በምድራችን ላይ እጅግ ምቹ ካልሆኑ ስፍራዎች መሃል አንዱ ነው። ከባህር ጠለል በታች 1300 ሜትር ርቀት ላይ የሚገኙት የዚህ ባድማ የጨው ሐይቅ ዳርቻዎች በምድር ላይ ካሉት ዝቅተኛ ቦታዎች መሃል ይመደባሉ። ከዮርዳኖስ ወንዝ ወደዚህ የሚገባው ውሃ ቅጣት በሚመስለው ሐሩር ፀሐይ ከመትነን ውጭ ማምለጫ የለውም። ጨዋማነቱ ከኤርታሌ በእጥፍ ከሚበልጠው ከዚህ ሐይቅ ማንኛውም ሰው 1-2 ቢጎነጭ በጥቂት ሰዓታት ውስጥ ሟች ነው። ይህ ብቻ ሳይሆን በየጊዜው የሚፈጠሩት ጥልቅ ጉድጓዶች በባህሩ ዳርቻ የሚመላለሱትን ለማዋጥ አሰፍስፈው የሚጠብቁ ናቸው። ሆኖም እነዚህን አስቸጋሪ ሁኔታዎች ተቋቁመው ብዙ ሕዝቦችና ስልጣኔዎች ተፈራርቀውበታል። እንደ መጽሐፍ ቅዱስ አርኪኦሎጂስቶች ከሆነ በአንድ ወቅት እግዚአብሔርን ያስቆጡት ሰዶምና ገሞራ በዚህ ሐይቅ ዳርቻ ላይ ሊበለጽጉ ችለዋል። ጥንታዊቷ የኢያሪኮ ከተማና ሌሎች በርካታ መጽሐፍ ቅዱሳዊ ስፍራዎች ከጥቂት ቀናት ርቀት ላይ ይገኛሉ። በኋላ እስከ ኦቶማን ዘመን የነበሩ የጨው ነጋዴዎች አስከፊ ሁኔታዎችን አልፈው ተመላልሰውበታል።